ታምረ ማርያምን ያዘጋጁ ክቡራን ሊቃውንት ምን አሉ? እመቤታችን ድንግል ማርያምን በክፉ የሚያነሳውን ባህር ሊያሰጥመው፣ ደንጊያ ተንከባሎ ሊጨፈልቀው፣ ምድር ተከፍታ ልትውጠው፣ ነፋሳት ጠርገው ሊወስዱት፣ ጎርፍ አንከባሎ ሊወስደው ይገባል ብቻ ሳይሆን ያደርግበታል ማለትና መጨረሻ ላይ ደራሲውን አለ እኔ በአማላጅነቷ የምታመን ኃጥኡን ስሟን በክፉ ሲያነሷት ከምሰማ በጦር ወቅተው ገለውኝ ስጋይ ለውሻ ቢያበሉት ይሻለኛል አለ። ደስ ይለኛል። አየህ ፍቅሯ ነው እንዲህ የሚያሰኘው። ታዲያ አንዳንዱ ሰው ይቀላምዳል። ስለ እመቤታችን መስበክ እሷን መውደድ አይደለም። እባክህ ነግሬያቸዋለሁ አይደል? ቸርነቷን ተስፋ ማድረግ ነው እንጂ ማስተማር ከሚከብዱ ነገሮች አንዱ ስለ እመቤታችን ነው። ለምን ቢባል ካስተማርኩ በኋላ ሁሉ ጊዜ ይከፋኛል። ምክንያቱም መነገር ያለበትን የተናገርኩት አይመጣጠንም። አሁን እቺ ለአንዳንድ ሰው ብዙ ሊመስለው ይችላል። አይደለም፣ ጥቂት ናት። ጥቂትነቱን መነግራችሁ ከቤተ ክርስቲያን ትምህርት አንጻር ማመለከት አንችልም። በልቤ ከሚሰማኝ እንኳን የምናገረው ኃይለ አይመጥንም። የሚመስበው ናፌ ላይ የሚወጣው የለም። ምናልባት ይህችን ታክል ትሆናል የተፈቀደልችልኝ ለመናገር እና አንዳንድ ጊዜ በመቀናጣት አይሆንም። ይሄ ቅዱስ ሰው ታምረ ማርያም ሲዘጋጅ የነበረ ይሄ ታምረ ማርያም እችን አንቀጽ የጻፋት ቅዱስ ሊቅ እንዲህ በአደባባይ ነው ለዘላለም ሲነበብ የሚኖር ኃይለ ቃል ማለት ነው። የተአምሯ በረከት ይደርብን።